ሰላም ጤና ይስጥልኝ ውድ የማርኬቲንግ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በድጋሚ በሰላም መጣችሁ። አዲስ ከሆናችሁም ደግሞ ስለ ውበቱ ጠቃሚ ሀሳቦችን በየጊዜው እንዲደርሰው ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛለሁ። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤናና ደስታ ያድልልን። ሀገራችንን ሰላም ያድርግልን። ከዚህ ከክፉ በሽታ ፈጣሪ ይጠብቀን ከኛ ጥንቃቄ ጋር ማለት ነው። ዛሬም እንግዲህ በሌላ በአዲስ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ደግሞ ለእናንተ ይጠቅማችኋል ብዬ ያሰብኩትና ይህም ምንድነው ለደረቀ ተረከዝና ለተሰነጣጠቀ ተረከዝ የሚሆን በቤታችን ውስጥ በምናገኛቸው ነገሮች የምናዘጋጀው ቀላል አሰራር ነው። አብራችሁን ቆዩ። እሺ ይሄንን ውህድ ለማዘጋጀት የሚያስፈልጉን ግብአቶች እንግዲህ ድንች፣ ሎሚ፣ የጥርስ ሳሙና ማንኛውም እናንተ ያላችሁ የጥርስ ሳሙና መሆን ይችላል፣ እንደ ሲግናል ኮልጌት ማንኛውም አይነት መሆን ይችላል እና ጨው ናቸው። እነዚህን ነገሮች እንግዲህ በቀላሉ በቤታችን ውስጥ ልናገኛቸው የምንችላቸው ናቸው። እሺ አንድ መካከለኛ ድንች እጥብ አድርጌ አዘጋጅቻለሁ እዚህ ጋር። ከዛም እንፈቀፍቀዋለን። ከነልጣጩ ነው የምፈቀፍቀው፣ ያው እሱም ጥቅም ስላለው ከነልጣጩ በደንብ እስኪልም ድረስ ፍቅፍቅ እናደርገዋለን ማለት ነው። እሺ እንደዚህ እየፈቀፈቅን እስቲ የእግር ተረከዝ በምን ምክንያት ሊደርቅና አልፎም ሊሰነጠቅ እንደሚችል እናያለን። ያው ምክንያቶቹን ካወቅን መፍትሄውን ተጠቅመን ጥሩ ለውጥ ለማምጣት ያው ያስችለናል ማለት ነው። ምክንያቱን ካወቅን ቶሎ ለማገገም እንችላለን ማለት ነው። ጥናቶች እንደሚያመለክቱት የእግር መሰነጣጠቅ ከወንዶች ይልቅ በብዛት በሴቶች ላይ እንደሚከሰት ተናግረዋል። ለዚህ ለእግር ተረከዝ መሰንጠቅ የሚዳርገው በዋናነት ድርቀት ነው። ይህም ድርቀት የሚከሰተው በቂ ልስላሴ የሚሰጡ ቅባቶችን እንደ ቫዝሊንና ሎሽኖችን ባለመጠቀም፣ ክፍት ጫማዎችን አዘውትሮ በመጠቀም፣ ይህም ለአቧራና ለንፋስ ስለሚያጋልጥ ተረከዝ እንዲደርቅና አልፎም እንዲሰነጠቅ ይዳርገዋል ማለት ነው። ሌላው ደግሞ በክረምት ወራት ላይ ያለው ቅዝቃዜ የሰውነትን ቆዳን ያደርቃል። ይህ የተረከዝ ቆዳ ደግሞ ለዚህ በጣም ተጋላጭ ነው። ያው እኛ ሀገር እንኳን ደህና ነው፣ ግን በውጪ ላላችሁ እህቶቼ ይሄ ክረምት ወቅት በሚመጣ ሰዓት እግራችሁን ሞይስቸራይዝ አድርጋችሁ ወፈር ያለ ካልሲ ብታደርጉ ይሄንን ለመከላከል ይረዳናል ማለት ነው። ሌላው ምክንያት ደግሞ በባዶ እግር በቤት ውስጥ አዘውትሮ መሄድ፣ ይሄም አይመከርም። እግር እንዲደርቅ በጣም ምክንያት ይሆናል ማለት ነው ይሄ ራሱ። ሌላው ደግሞ በቂ ውሃ ባለመጠጣት። ያው ውሃ እንግዲህ ለአጠቃላይ የሰውነት ክፍላችን በጣም ብዙ ጥቅምን ይሰጥልናል፣ ዲሃይድሬት እንዲሆን ያደርግልናል። ስለዚህ በቂ ውሃ መጠጣት ለእግር ተረከዝም ጠቃሚ ነው ማለት ነው። ሌላ በቫይታሚን እጥረትና በእድሜ መግፋት የሚመጡ የእግር መድረቅ ምክንያቶች ናቸው ማለት ነው። እሺ ድንቹን እንደዚህ ከፈቀፈቅን በኋላ በማጥለያ አድርገን እናጠለዋለን። ውሃውን ነው የምንፈልገው። ስለዚህ በማጥለያ እንደዚህ ጫን ጫን እያደረግን እናጠለዋለን። ከዛም ሎሚያችንን በግማሽ ቆርጠን እንጨምራለን ማለት ነው። የጠለለው ድንች ላይ ሎሚያችንን እንጨምራለን። ከዛም አንድ የሻይ ማንኪያ ጨው እናደርጋለን።
መጨረሻ ላይ የጥርስ ሳሙና እንጨምራለን ማለት ነው። ከዛ አንድ ላይ እነዚህን ሁሉንም አንድ ላይ እናዋሃዳቸዋለን ማለት ነው። ቅድም በጨመቅነው የሎሚ ቁራጭ እንደዚህ እየነከረን የተጎዳውን የተረከዝ ፓርት በደንብ እንቀባዋለን ማለት ነው። እንደዚህ ሽት እያደረግን ይሄንን የተጎዳውን ተረከዝ ለ5 ደቂቃ ማሳጅ እናደርገዋለን ማለት ነው። እንደዚህ እያሸን ከዛም ይሄንን ውህድ ለ20 ደቂቃ እናቆየዋለን። ከዛም በኋላ ለብ ባለ ውሃ መታጠብ። ግን በዋናነት ያው ከታጠብን በኋላ በቫዝሊን ወይም በሎሽኖች እናንተ ሞይስቸራይዝ በሚያደርጉ ሎሽኖች መቀባት አለባችሁ። እግራችሁ እንዳይደርቅ በእነዚህ ቫዝሊኖች እና ሎሽኖች በደንብ ሞይስቸራይዝ ማድረጋችሁን አትርሱ። ምክንያቱም እንዳይደርቅ እነዚህ በጣም ይረዳል ማለት ነው። ከዚህ ውህድ በተጨማሪ ደግሞ ማድረግ ያለብን ውሃ መጠጣት፣ እንደዚህ በወር አንዴ ምናምን ደግሞ እግራችንን ለብ ባለ ውሃ መዘፍዘፍ። ከተዘፈዘፈ በኋላ ታጥበን እንዳልኳችሁ ሞይስቸራይዝ ማድረግ በጣም ወሳኝ ነው። ግን እንደዚህ በጣም የሞቀ ውሃ አይመከርም። እግራችን ስንዘፈዝፍ በጣም መሞቅ የለበትም እና ደግሞ አዘውትረን መዘፍዘፍም የለብንም። ቶሎ ቶሎ መዘፍዘፍ የለብንም። በተወሰነ ጊዜ ልዩነት መሆን አለበት። እንዳልኳችሁ በወር አንዴ ብናደርገው በቂ ነው ማለት ነው። ምክንያቱም የእግራችን ወዝ ስለሚጨርሰው ቶሎ እንዲሰነጠቅ ያደርገዋል ማለት ነው። ሌላው ረጅም ጉዞ ሲኖር የሚመች ሽፍን ጫማ በማድረግ እንደ ሸራ ጫማዎች፣ ምቾት ያላቸውን ጫማዎችን ብናደርግ ተመራጭ ነው። ምክንያቱም እነዚህ ከአቧራና ከንፋስ ይከላከሉልናል፣ እንዲሁም እግራችን እንዲለሰልስ ይረዳናል ማለት ነው። ሌላው በጣም ቆንጆ ደግሞ ለዚህ ለሚሰነጣጠቅና ለደረቀ ተረከዝ ቆንጆ መላ ደግሞ ሙዝ፣ ግማሽ ሙዝ የበሰለ እንደዚህ በማንኪያ ወይም በሹካ ፍጭት አድርገን የተሰነጠቀው ተረከዝ ላይ መቀባት። ከዛም በላስቲክ ሽፍን እናደርገውና ከ10 እስከ 15 ደቂቃ ቆይተን እንደዚሁ ለብ ባለ ውሃ መታጠብ። ይህንን በሳምንት አንዴ ወይም 2 መጠቀም እንችላለን ማለት ነው። ስለዚህ በእነዚህ መፍትሄዎች ተጠቅመን የተሰነጠቀውን ተረከዝ የደረቀውን ተረከዝ በእነዚህ ምክንያቶች የደረቀና የተሰነጣጠቀውን ተረከዝ አሁን ባሳያችሁ ውህድና በነገርኳችሁ መላዎች ወደ ነበረበት ወደ በፊቱ ወደ ለስላሳ ተረከዝ መመለስ እንችላለን ማለት ነው። እሺ እንግዲህ ቪዲዮአችን ይሄን ይመስል ነበር። ያው ምክንያቶቹን አይተናል። ከነዚህ ምክንያቶች እንግዲህ እግራችንን መጠበቅ ይኖርብናል በነገርኳችሁ መፍትሄዎች ማለት ነው። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ስለምትሰጡኝ ሀሳብ አስተያየት በጣም አመሰግናለሁ። እናንተም እንዲሰራላችሁ የምትፈልጉት ነገር ካለ በኮሜንት ቦክስ ላይ አስቀምጡልኝ። ስለተከታተላችሁ እናመሰግናለሁ። ቸር ቆዩልኝ።